ልጆች አጨናነቅኳችሁ አስቸገርኳችሁ በእውነት አሁን ያለውን ወደ ውስጥ ከኔ ጋር ገብታችሁ ይሄ ቪዲዮ ስታዩ አታሳልፉ። ስለእመቤታችን ስለ ቅድስት ድንግል ማርያም አስቀድሜ እንደነገርኳችሁ ገንዘብ ኃላፊ ነው። በሚጠፋው ሀብታችሁ ስለእመቤታችን ስለ ቅድስት ድንግል ማርያም ያለውን ችግር ኑ ከኔ ጋር ተከትላችሁ ቪዲዮውን እንዳታሳልፉ በእመቤታችን ስም ማጸናለሁ። ኑ ወደዚህ ተመልከቱ። እመቤታችን ያለችበት ቦታ ተመልከቱ። በዚህ ደሳሳ በዚህ ቆርቆሮ ውስጥ ነው ያለችው። ዝናቡ እንዳለ ጎርፉ እንዳለ ነው የሚገባው። በታቦቷ ላይ ታቦቷን እያበላሸብን ነው ያለው። የምናደርገውን አተናል አቅም የለም። ስለእመቤታችን ስለ ቅድስት ድንግል ማርያም መተላለፊያም የለም። ተመልከቱ እንግዲህ በዚህ ቦታ ነው ያለችው እመቤታችን። በዚህ ቤት መኖር ለእመቤታችን ይገባል ወገኖቼ። እናንተ እያላችሁ ክርስቲያኖች እያላችሁ የተዋህዶ ሃይማኖት ተከታዮች እያላችሁ እናት በላችሁ የምትማጸኗት ሁሉ በዚህ ቤት መኖር ይገባታል እንዴ እመቤታችን? ወገኖቼ ኑ ተከተሉኝ ወደኔ ተከተሉ። የእመቤታችን ያለችበት ቤት ተመልከቱ። በዚህ ቤት ነው ያለችው እመቤታችን ወላዲተ አምላክ መድኃኔዓለም ያለበት ዓለማቱን የፈጠረው ንጉሥ በዚህ ውስጥ አለ። ታቦተ ሕግ ያለበት ገብቶ ለማሳየትም የሚከብድ ነገር ነው ወገኖቼ። ስለዚህ ይህንን ተመልክታችሁ ስለ እመቤታችን ስለ ቅድስት ድንግል ማርያም ስለ መድኃኔዓለም ክርስቶስ ነገ በመንግሥተ ሰማያት እንደ ቅዱስ ላሊበላ ሕንጻ ይሰራላችኋል። ውሸት አይደለም፣ እግዚአብሔር አይዋሽም። ቃል ኪዳኑን ለቅዱሳኖቹ ሰጥቷል። በይበልጥ ለእመቤታችን ለቅድስት ድንግል ማርያም ለእናቱም ቃል ኪዳን ሰጥቷታል። አስቀድሜ እንደነገርኳችሁ በጥርኝ ውሃ የምታድን እናት ናት። ቤቷን ስሩላት። በወጣችሁበት እግዚአብሔር አምላክ ሁሉ ይተካችኋል ይተካላችኋል። በዚህ ዝናብ እየገባ ነው። ምንም ቀዳሾቹን የሚቀድሱበት ሰዓት መከራቸውን እያዩ ነው። ስለዚህ ስለ ቅድስት ድንግል ማርያም እንማጸናችኋለን። ይህንን ተመልከታችሁ አታሳልፉ። ስለ ድንግል ማርያም ስለ አዛኝቷ ስለ አማላጃችን ስለ መድኃኒታችን ስለ እመቤታችን ስለ ቅድስት ድንግል ማርያም ይህንን ቪዲዮ እንዳታሳልፉ እማጸናችኋለሁ። አደራችሁን። እግዚአብሔር ከእናንተ ጋር ይሁን። ሀገራችን ኢትዮጵያ ሰላም ያድርግልን። ይህንን እምባዬን እንግዲህ እንድታጥፉ በእመቤታችን ስም እማጸናችኋለሁ። በፊታቸው ያቆመን ችግሩን ነው እንጂ ቢኖር ኖሮ አቅም ቢኖር ኖሮ ተሰርቶ ያልቅ ነበር። ስለዚህ የቻላችሁትን በዚህ ቪዲዮ እንድታሳልፉልን እግዚአብሔር አምላክ ከእናንተ ጋር እንዲሆንላችሁ የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። አበዛሁባችሁ። እግዚአብሔር አምላክ በረከቱን ጸጋውን ያድላችሁ። ኢትዮጵያ ሀገራችንን እግዚአብሔር አምላካችን ይባርክልን። ተዋህዶ ሃይማኖትን እግዚአብሔር አምላካችን ያቆይልን። ፍጻሜያችን እግዚአብሔር አምላካችን ያሳምርልን። ዓለሙን ሁሉ እግዚአብሔር አምላካችን በቸርነቱ ሰላም እንዲያደርግልን እንማጸናለን። በዚህ ቦታ የሚጸለየው ጸሎት ሁሉ ለኢትዮጵያ አልፎ ዓለሙን ሁሉ የሚባርክ ነውና እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ሐሳባችሁን ይፈጽምላችሁ። ልጆቻችሁን እግዚአብሔር አምላክ ያሳድግላችሁ። ዘራችሁን እግዚአብሔር ይባርክላችሁ። ዓለም ከሚያመጣው መቅሰፍት እግዚአብሔር ይሰውራችሁ። እግዚአብሔር አምላክ ጤናውን ያድላችሁ። ባላችሁ አደራችሁ ወደ ኋላ እንዳትሉ። 50 ሎሚ ለ50 ሰው ሸክም ጌጥ ነው፣ ለአንድ ሰው ሸክም ነው እንደተባለ ሁሉም ኢትዮጵያውያን ሁሉም ኦርቶዶክሳውያን መቶ ብር እንኳን ቢያወጡ እንኳን ይሄን ቤተክርስቲያን 10 ቤተክርስቲያን መስራት ይቻላል። ቪዲዮውን እንዳታሳልፉ፣ አይታችሁ አታሳልፉ። ስለ እመቤታችን እንማጸናለን። እግዚአብሔር ስለ ሁሉም ነገር የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም ጸጋውን በረከቱን ታድላችሁ አደራ እላለሁ። እግዚአብሔር አምላካችን የተመሰገነ ይሁን።